ሰላም እንደምን አላችሁ የቻናላችን ቤተሰቦች በዛሬው ዝግጅታችን በገበያው ሲሸጡ ከነበሩ ያገለገሉ መኪኖች መካከል የተመረጡን ይዘላችሁ ቀርበናል። በዛሬው ዝግጅታችንም ያዝናቸው መኪኖች ዋጋቸው ከ550 ሺህ ብር ጀምሮ የሚገኙ ናቸው። ከነዚህ መኪኖች መካከልም እናንተ የምትፈልጉትን ልታገኙ ስለምትችሉ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያየ መኪና ሪቪው እንዲሁም በየሳምንቱ ስላለ የመኪና ዋጋ የተለያዩ መረጃዎችን ይዘን ስለምንቀርብ ስለ መኪና ለማወቅ እንዲሁም መኪናን በተመጣጣኝ ዋጋ መግዛት የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። በዛሬው ዝግጅታችን ከያዝናቸው መኪኖች መካከል በመጀመሪያ ደረጃነት የምናገኘው ተሽከርካሪ የ2010 ሞዴል ቶዮታ ሃይሉክስ ነው። የተሽከርካሪ የተገጠመለት ትራንስሚሽን ማኑዋል ትራንስሚሽን ሲሆን መኪናው የሚጠቀመው የነዳጅ አይነት ደግሞ ናፍታ ነው። የተሽከርካሪ የተለያዩ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም አንድሮይድ ስክሪን፣ ብሉቱዝ፣ ፓወር ስቲሪንግ፣ ፓወር ዊንዶ፣ የኋላ ካሜራ፣ የአሉሚኒየም ቸርኬ፣ የጨርቅ ወንበሮች፣ ኤር ኮንዲሽኒንግ እና ቬሂክል ስቴቢሊቲ ኮንትሮል ናቸው። የተሽከርካሪ መሪ ያልዞረ ተሽከርካሪ ሲሆን የመኪናው ታርጋ ቁጥር ኮድ 2B ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ3 ሚሊዮን ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ1994 ሞዴል BMW ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 2000 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናው ታርጋ ቁጥር ኮድ 2 ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ 950 ሺህ ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ1991 ሞዴል ሜርሴዲስ ጂ-ዋገን ተሽከርካሪ ነው። የተሽከርካሪ የሚጠቀመው የነዳጅ አይነት ናፍታ ሲሆን የመኪናው ድራይቭ ታይፕ 4 ዊል ድራይቭ ነው። የተሽከርካሪ የተገጠመለት ትራንስሚሽን ማኑዋል ትራንስሚሽን ሲሆን መኪናው መሪ ያልዞረ ተሽከርካሪ ነው። የመኪናው ታርጋ ቁጥር ኮድ 2C ሲሆን የመኪናው የሚወጣለት የመሸጫ ዋጋ 1,350,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2008 ሞዴል ሬኖልት ካንጎ ፉል ቫን ተሽከርካሪ ነው። የተሽከርካሪ የተገጠመለት ትራንስሚሽን ማኑዋል ትራንስሚሽን ሲሆን መኪናው መሪ ያልዞረ ተሽከርካሪ ነው። የመኪናው ታርጋ ቁጥር ኮድ 2B ሲሆን መኪናው የሚወጣለት የመሸጫ ዋጋ 850,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2009 ሞዴል GMC Serie LT የሚባል ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን V8 ኢንጂን የተገጠመለት ሲሆን መኪናው የሚጠቀመው የነዳጅ አይነት ደግሞ ቤንዚን ነው። የተሽከርካሪ የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን የተገጠመለት ሲሆን መኪናው አንዳንድ ፊቸሮች ተገጥሞለታል። ከተገጠሙለት ፊቸሮች መካከልም ፓወር ስቲሪንግ፣ ፓወር ዊንዶ፣ ኤር ኮንዲሽኒንግ፣ ብሉቱዝ፣ የኋላ ካሜራ፣ ክሩዝ ኮንትሮል፣ ኢሞቢላይዘር፣ DAB ሬዲዮ፣ ክላይሜት ኮንትሮል፣ ሳተላይት ናቪጌሽን፣ የአሉሚኒየም ቸርኬ፣ ማሞቅ የሚችሉ ወንበሮች እና ፓርኪንግ አሲስት ናቸው። የመኪናው ስታንዳርድ አሜሪካን ስታንዳርድ የሆነ ሲሆን የመኪናው ታርጋ ቁጥር ደግሞ ኮድ 2A ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ 2.4 ሚሊዮን ብር ነው። በቀጣይ የምናገኘው ተሽከርካሪ የ2004 ሞዴል ቶዮታ ቪትስ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1 ሊትር 4 ሲሊንደር ሲሆን መኪናው የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናው ታርጋ ቁጥር ኮድ 2A ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,200,000 ብር ነው። በቀጣይ የምናገኘው ተሽከርካሪ የ2011 ሞዴል BMW Series 1 ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.6 ሊትር 4 ሲሊንደር ሲሆን የመኪናው የሚጠቀመው የነዳጅ አይነት ቤንዚን ነው። መኪናው እስካሁን 84,000 ኪሎ ሜትር የተጓዘ ሲሆን መኪናው የተገጠመለት ትራንስሚሽን ማኑዋል ትራንስሚሽን ነው። እዚህ ተሽከርካሪ ላይ አንዳንድ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም ፑሽ በተን ስታርት፣ ፓወር ስቲሪንግ፣ ፓወር ዊንዶ፣ የአሉሚኒየም ቸርኬ፣ ኤር ኮንዲሽኒንግ፣ ቬሂክል ስቴቢሊቲ ኮንትሮል እና ፓወር ሳይድ ሚረር ናቸው። የተሽከርካሪ ኤሮፕ ስታንዳርድ የሚባል ሲሆን የመኪናው ታርጋ ቁጥር ኮድ 2 ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ2,200,000 ብር ነው። በቀጣይ የምናገኘው ተሽከርካሪ የ2012 ሞዴል ቶዮታ ሃይሉክስ ተሽከርካሪ ነው። የተሽከርካሪ የሚጠቀመው የነዳጅ አይነት ናፍታ ሲሆን መኪናው የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። እዚህ ተሽከርካሪ ላይ አንዳንድ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም አንድሮይድ ስክሪን፣ ብሉቱዝ፣ ፓወር ስቲሪንግ፣ ፓወር ዊንዶ፣ የኋላ ካሜራ፣ የአሉሚኒየም ቸርኬ እና ቬሂክል ስቴቢሊቲ ኮንትሮል ናቸው። የተሽከርካሪ ታርጋ ቁጥሩ ኮድ 2B ሲሆን የመኪናው የሚወጣለት የመሸጫ ዋጋ 3.1 ሚሊዮን ብር ነው። በቀጣይ የምናገኘው ተሽከርካሪ የ2005 ሞዴል ቶዮታ ኮሮላ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.3 ሊትር 4 ሲሊንደር ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናው ታርጋ ቁጥር ኮድ 2 ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,880,000 ብር ነው። በቀጣይ የምናገኘው ተሽከርካሪ የ2015 ሞዴል ሃይንዳይ ግራንድ i10 ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.2 ሊትር 4 ሲሊንደር ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው የሚጠቀመው የነዳጅ አይነት ቤንዚን ሲሆን ይህም ተሽከርካሪ እስካሁን 94,000 ኪሎ ሜትር ተጉዟል። እዚህ ተሽከርካሪ ላይ አንዳንድ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም ኤር ኮንዲሽኒንግ፣ ክሩዝ ኮንትሮል፣ ፓርኪንግ ሴንሰር፣ ፓወር ሎክ፣ ፓወር ዊንዶ፣ ቱነር ሬዲዮ፣ USB፣ ፎግ ላይት፣ ስፖይለር፣ LED ሄድ ላይት እና ትራክሽን ኮንትሮል ናቸው። የተሽከርካሪ ታርጋ ቁጥሩ ኮድ 2A ሲሆን መኪናው የወጣለት የመሸጫ ዋጋ በ1,800,000 ብር ነው።
በቀጣይ የምናገኘው ተሽከርካሪ የ2016 ሞዴል ሃይንዳይ ክሬታ ነው። የተሽከርካሪ የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን የተገጠመለት ሲሆን መኪናው እስካሁን 118000 ኪሎ ሜትር ተጉዟል። እዚህ ተሽከርካሪ ላይ አንዳንድ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም ኤር ኮንዲሽኒንግ፣ ክሩዝ ኮንትሮል፣ ፓርኪንግ ሴንሰር፣ የኋላ ካሜራ፣ ቱነር ሬዲዮ፣ ፓወር ስቴሪንግ፣ ፎግ ላይት፣ ስፖይለር፣ ኤልኢዲ ሄድላይት እና ትራክሽን ኮንትሮል ናቸው። የመኪናው ተራ ቁጥር ኮድ 2B ሲሆን መኪናው የወጣለት የመሸጫ ዋጋም 3,650,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2008 ሞዴል ቶዮታ ታኮማ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 2.7 ሊትር 4 ሲሊንደር ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናውም ተርጋ ቁጥር ኮድ 2B ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,850,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2008 ሞዴል ቶዮታ ያሪስ ቤልታ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1 ሊትር 3 ሲሊንደር ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው መሪ የዞረ ተሽከርካሪ ሲሆን የመኪናውም ተርጋ ቁጥር ኮድ 2B ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,550,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ1998 ሞዴል ሃይንዳይ አቶስ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 800 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናውም ታርጋ ቁጥር ኮድ 2 ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ550,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2020 ምርት የሆነ ሃይንዳይ አቶስ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.2 ሊትር ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው የሚጠቀመው የነዳጅ አይነት ቤንዚን ሲሆን መኪናው እስካሁን 55000 ኪሎ ሜትር ተጉዟል። ይህ ተሽከርካሪ ላይ አንዳንድ ፊቸሮች የተገጠሙለት ሲሆን ከተገጠሙለት ፊቸሮች መካከልም ኤር ኮንዲሽኒንግ፣ መልቲ ፈንክሽናል ስቲሪንግ ዊል፣ ፓወር ዊንዶው፣ መልቲ ኢንፎርሜሽን ዲስፕሌይ፣ ብሉቱዝ፣ ዩኤስቢ ተገጥሞለታል። የመኪናውም ተርጋ ቁጥር ኮድ 2B ሲሆን ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,600,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2007 ሞዴል ቶዮታ ያሪስ ሲዳኑ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.3 ሊትር 4 ሲሊንደር ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። መኪናው መሪ ያልዞረ ተሽከርካሪ ሲሆን የመኪናውም ተርጋ ቁጥር ኮድ 3C ነው። የተሽከርካሪ ለሽያጭ የቀረበበት ዋጋ በ1,550,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2007 ሞዴል ቶዮታ ሃይሲ ትራቭለር ነው። የተሽከርካሪ የተገጠመለት ኢንጂን D4D የሚባል ሲሆን የሚጠቀመው የነዳጅ አይነት ደግሞ ናፍጣ ነው። መኪናው የተገጠመለት ትራንስሚሽን ማኑዋል ትራንስሚሽን የተገጠመለት ሲሆን መኪናው መሪ ያልዞረ ተሽከርካሪ ነው። የመኪናው ተርጋ ቁጥር ኮድ 3B ሲሆን ይህም ተሽከርካሪ የወጣለት የመሸጫ ዋጋ 2.1 ሚሊዮን ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2008 ሞዴል ቶዮታ ያሪስ ኮምፓክት ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1000 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። መኪናው የሚጠቀመው የነዳጅ አይነት ቤንዚን ሲሆን የመኪናውም ተርጋ ቁጥር ኮድ 2C ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,350,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2000 ዓመተ ምህረት ቶዮታ ቪትስ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1000 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። የመኪናው ተርጋ ቁጥር ኮድ 3B ሲሆን ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,100,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2006 ሞዴል ቶዮታ ኮሮላ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.3 ሊትር ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። መኪናው መሪ የዞረ ተሽከርካሪ ሲሆን የመኪናውም ተርጋ ቁጥር ኮድ 2B ነው። ይህም ተሽከርካሪ ለሽያጭ የቀረበበት ዋጋ በ1,650,000 ብር ነው። በቀጣይ የምናገኘው ተሽከርካሪ የ2004 ሞዴል ፔጆ 206 ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1.2 ሊትር ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። የመኪናው ተርጋ ቁጥር ኮድ 3A ሲሆን መኪናው የወጣለትም የመሸጫ ዋጋ 700,000 ብር ነው። በቀጣይ የምናገኘው ተሽከርካሪ የ2005 ሞዴል ዳማሱ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 800 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ ማኑዋል ትራንስሚሽን ነው። የመኪናው ተርጋ ቁጥር ኮድ 3 ሲሆን መኪናው የወጣለትም የመሸጫ ዋጋ 600,000 ብር ነው። በቀጣይ የምናገኘው ተሽከርካሪ ደግሞ የ2011 ሞዴል ቶዮታ ያሪስ ተሽከርካሪ ነው። የተሽከርካሪ የተገጠመለት ኢንጂን ባለ 1000 ሲሲ ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። የመኪናው ተርጋ ቁጥር ኮድ 2B ሲሆን መኪናው የወጣለት የመሸጫ ዋጋም 1,650,000 ብር ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። የሻጮቹን አድራሻ የኮሜንት መጀመሪያው ላይ ታገኙታላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካሙን ሁሉ ተመኘው።